الله يا الله ملك سنيا صلى الله عليه وسلم الله مكان تته ወደ መዲና ስደት ግባ ሲላቸው በጣም አዘኑ ልባቸው ክፉኛ ተሰበረ መካን በጣም ነበር የሚወዷት በጣም ይላሉ ሊወጡ ሲሉ ያ መከቱ አሉ አንቺ መካ ሆይ ለውላ አخرجوني قومك ህዝቦችሽ እኮ ባያስወጡኝ ባይገፉኝ ስደት ባያስገቡኝ ኖሮ ለማ خرجت እኔ አንቺን ትቼ ወደ ተወጣለሁ ይሉ ነበር በጣም ነው የሚወዷት ታዲያ አላህ Subhanahu Wa Ta'ala ለመካ ያላቸውን ፍቅር ስለተመለከተ ምን አላቸው ያ መሐመድ አለይሂ ሰላቱ ወሰለም አንተኮ አላቸው አንተ ወደ መዲና ይሄድክ ያለው ለጊዜያዊ ስደት ነው ጊዜያዊ ማረፊያ ነው እንጂ ለራዱከ ኢላ መዓድ አላቸው ወደ ትውልድ ሀገር እመልስሃለሁ አላቸው ወደ ነበርክበት እመልስሃለሁ አላቸው አላህ Subhanahu Wa Ta'ala ታዲያ ጀማዓ አላህ Subhanahu Wa Ta'ala ቃሉን የሚያጥፍ የሚበላ ጌታ አይደለም ወደ መካ ሲመልሳቸው እጥፍ ድርብ አድርጎ ድል አርገው አሸንፈው 10000 ሰሃባ ያጀባቸው ወደ መካ ገቡ በህይወታቸው አላህ Subhanahu Wa Ta'ala እንደምትወዱት ያወቀ አንድ ነገር አይነሳችሁም ትግስታችሁን አይቶ እጥፍ ድርብ አድርጎ ሊሰጣችሁ ቢሆን እንጂ ያጣችሁት ምንድነው ይላል አላህ ቤተሰብን የተለያችሁት ለራዱከ ኢላ መዓድ ትግስት አርጉ እንጂ ወደዛ ፍቅር እኔ መልሳችኋለሁ አገር ጥላችሁ ወጣችሁ ከሆነ ስማችሁ ጠፍቶ ከሆነ በሐላል ከስባችሁ ያመጣችሁት ገንዘብ ድጋሚ አጣችሁት ከሆነ ታገሱ እንጂ ለራዱከ ኢላ መዓድ ይላል አላህ ያ ሰላም ከደጃፍ ቆም